መሰረት ዳኘው እባላለሁ። የከርከር እግዚአብሔር የሰብል ልማት ባለሙያ ነኝ። ያው እንደኛ ቀበሌ እንግዲህ መደበኛ ኮምፖስት እና ቨርሚ ኮምፖስት አለ። መደበኛ ኮምፖስቱ 22000 ሜትር ኪዩብ ያለን እቅዳችን ክንውን 21085 ሜትር ኪዩብ ተከናውኗል ማለት ነው እስካሁን ባለው። ቨርሚ ኮምፖስታችን ደግሞ 400 ሳጥን ነው እቅዳችን 347ቱ ተከናውኗል ማለት ነው። እንደምታዩት ከዚህ ውስጥ አሁን እንግዲህ አርሶ አደሩ ወደዚህ ኮምፖስት ዝግጅት ሲገባ በቃ ኮምፖስት የአፈር ለምነትን እንደሚጨምር ምርትና ምርታማነትንም ይጨምራል። አሁን ከማዳበሪያ የግዳ ኮምፖስት እንዲጠቀሙ አማራጭ የሚጠቅማቸው ለነሱ ማለት ነው። ስለዚህ አሁን አርሶ አደሩ ወደ ኮምፖስት ይኸው እንግዲህ እንደምታዩት የኮምፖስት መንደር ነው። እስካሁን አይታችሁታል። አሁን እያያችሁት ነው ያለ እንደኛ ቀበሌ ማለት ነው። ስለዚህ አሁን ወደ 4500 ኩንታል ሰብስበዋል የቨርሚ ኮምፖስት በቨርሚ ኮምፖስት ማለት ነው። 4500 ኩንታል ተዘጋጅቷል። ይሄንን እንግዲህ አርሶ አደሩ ጠቀሜታውን ስላወቀው ሁሉም ሰው ወደ ስራ ገብቶልናል። የቨርሚ ኮምፖስት ከመቼ ጀምሮ ተጠቃሚ የሆኑት 2012 ጀምሮ ነው። 2012 ጀምሮ ቨርሚ ኮምፖስት ተጠቃሚ ሆነዋል። ከዛ ሲቀጥል ደግሞ አርሶ አደሩ አሁን ይሄን ኮምፖስት ለመስራት በጣም ፈቃደኛ የሆኑ ዳፕ እና ዩሪያን ተክቶልናል። ይሄ እንትን ማለት ነው። የቨርሚ ኮምፖስት ዩሪያ ማዳበሪያን ተክቶ እየተጠቀምንበት ያለው እየተጠቀሙበት ያለው አርሶ አደሮቹ ወደዚህ ስራ ለመግባት እነሱ ራሱ በጣም ፈቃደኛ ናቸው እና ለመስራትም እኛን ያው አንዳንድ ጊዜ በየአመቱ መስራቱ ምስጥ እየበላባቸው እሱ ላይ ነው እንጂ አስቸጋሪ የሆነባቸው እሱንም ምስጥ የማይበላው ተብሎ የማይወድቅ እንጨት ወይራ እንጨት እንዲጠቀሙ በቆርቆሮ ግባሱን ቆርቆሮ እንዲያረጉት ከዛ አሰራሩም እንትን ብሎታል። እነሱ ስለገባቸው አሳይተናቸዋል። የከብቶች ፍራፊን ከተክቱና በቱን ወደ እንደመጣ ተኩስ አይደረግም። ቅጠላቅጠሎቹን ቆራርጠው ጥላ ስር ያቆዩና ከዛ በኋላ ያስገቡታል። ከዛ ውሃ እያጠጡ የእርጥበቱን እያዩ ትሮቹ ከተመቻቸው ይወፍራሉ። ከእንትን ካልተመቻቸው ደግሞ ስለሚቀጥኑ ያንን እያዩ እነሱ ትምህርቱን ስለወሰዱ በጣም ክትትል ስለሚያደርጉላቸው ለሄክታር አሁን ይሄ የቨርሚ ኮምፖስት የሚባለው ለሄክታር 30 ኩንታል ነው የሚጠቀሙበት። 30 ኩንታል ለአንድ ሄክታር ይጠቀማሉ። ስለዚህ ዩሪያን ተክቶላቸዋል። የማዳበሪያን ወጪ እየቀነሰላቸው ነው ያለ ማለት ነው።